ይስጥልኝ የሰውነታችን የጤና ሁኔታ ልክ እንደ መኪና ዳሽቦርድ ምልክት እንደሚሰጥ ያውቃሉ? ከምንመገበው ምግብ እስከምንጠጣው ውሃ አልፎ ተርፎም በውስጣችን ስላለው ድብቅ በሽታ ሽንታችን ቀጥተኛ መልእክት ያስተላልፋል። ዛሬ የሽንት ቀለም ግልጽነትና ሽታ ስለ ጤናችን የሚነግረንን 7 ወሳኝ ነገሮች እናያለን። እስከ መጨረሻው አብራችሁ ቆዩ። አንደኛ ውሃ የመሰለ ወይም ደግሞ ትራንስፓረንት የምንለው ሲሆን ሽንቶ በጣም ነጭ ወይም ውሃ የመሰለ ከሆነ ከሚያስፈልገው በላይ ውሃ እየጠጡ ሊሆን ይችላል። ውሃ መጠጣት ጥሩ ቢሆንም ማዕድናት፣ ኤሌክትሮላይት እንዳይሟጠጡ መጠንቀቅ ያስፈልጋል። ሁለተኛው ለጋ ቢጫ ወይም ፔል የሎ፣ ይህ ፍጹም ጤናማ እና በቂ ውሃ ያገኘ ሰው የሽንት ቀለም ነው። ሶስተኛ ጥቁር ቢጫ ወይም ደግሞ ዳርክ የሎ፣ ሰውነቶ ውሃ እንደተጠማው የሚያሳይ የመጀመሪያ ምልክት ነው። ፈሳሽ በበቂ ሁኔታ መውሰድ ይኖርበታል። አራተኛ ብርቱካናማ ቀለም ወይም ኦሬንጅ፣ ይህ ምናልባት የጉበት ወይም የባይል ዳክት ችግር ምልክት ሊሆን ይችላል። እንዲሁም የአንዳንድ መድኃኒቶች ይህን ቀለም ሊያመጡ ይችላል። አምስተኛ ቀይ ወይም ሮዝ ሬድ ወይም ፒንክ፣ ይህ አስደንጋጭ ሊሆን ይችላል። አንዳንድ ጊዜ እንደ ቢትሩት ያሉ ምግቦች ያመጡታል። ካልሆነ ግን በሽንት ውስጥ ደም መኖር ሊያመለክት ስለሚችል በፍጥነት ዶክተር ማማከር ያስፈልጋል። ሌላኛው ደግሞ የሽንትን ግልጽነት ወይም ደግሞ ክላሪቲ ስለምንለው ነው። ሽንቶ ጥራት የሌለው ወይም ደግሞ የደመና መልክ ክላውዲ ወይም ትሮቤድ ካለው ምን ማለት ነው? ይህ አብዛኛው ጊዜ የሽንት ቧንቧ ኢንፌክሽን ወይም ደግሞ ዩቲአይ ምልክት ሊሆን ይችላል። እንዲሁም የኩላሊት ጠጠር ካለ ወይም በሽንት ውስጥ ከመጠን በላይ ፕሮቲን ሲወጣ ሽንት ግልጽነቱን ያጣል። ሌላኛው ደግሞ የሽንት ሽታ ሲሆን ሽንት በተፈጥሮ መጠነኛ ሽታ አለው፣ ነገር ግን የሚከተሉት ለውጦች ትኩረት ይሻሉ። እንደ ስኳር የሚጥም ሽታ ስዊት ስሜል፣ ይህ በደም ውስጥ ያለ ስኳር በጣም ከፍተኛ መሆኑን ወይም ያልታወቀ የስኳር በሽታ ምልክት ሊሆን ይችላል። ሌላኛው ደግሞ ከባድ የአሞኒያ ሽታ፣ ሰውነቱ በጣም ድርቀት ወይም ደግሞ ዳይድሬሽን ውስጥ መሆኑን ወይም የባክቴሪያ ኢንፌክሽን መኖሩን ይጠቁማል። ታዲያ መቼ ነው ወደ ሕክምና መሄድ ያለብን? የቀለም ለውጡ ከ24 ሰዓት በላይ ከቆየ፣ ከሽንት ጋር ህመም ካለ ወይም የጀርባ ህመም እና ትኩሳት ካጋጠመው የግድ ዶክተር ማየት አለቦት። የዛሬው መረጃ ጠቃሚ ሆኖ ካገኙት ላይክ ማድረጋችሁ እንዳትረሱ። ለጤናው ትኩረት ይስጡ፣ ምክንያቱም ጤናው በእጆ ነው። ለሌሎች እንዲደርስ ሼር አድርጉ። በሚቀጥለው ቪዲዮአችን እስከምንገናኝ ቻው።